ለሰው ልጆች የማይሰረየው ኃጢአት፣ ይቅር የማይባለው ኃጢአት፣ ፍርድ የሚያሰጠው ኃጢአት ስለ ኃጢአታችን ማስተሰሪያ ይሆን ዘንድ አብ በላከው በልጁ ባናምን ያ ነው ምህረት የሌለው ኃጢአት፣ ያ ነው ፍርድን የሚያሰጠው ኃጢአት። ኃጢአት የመጀመሪያው ኃጢአት አዳም በኤደን ገነት እግዚአብሔርን ባለመታዘዙ ምክንያት እግዚአብሔር አዳም ያንን አትብላ የተባለውን የዛፍ ፍሬ በበላ ጊዜ እግዚአብሔር አዳምን ምንድነው ያለው? ይህንን በበላህ ጊዜ ሞትን ትሞታለህ ብሎታል። ሞት ማለት ከእግዚአብሔር መለየት ማለት ነው። የአለመታዘዝ ውጤት ሞት ነው። ሞት ከእግዚአብሔር መለየት፣ በመንፈሱ በነፍሱ በስጋው አዳም ከእግዚአብሔር ፕሬዘንስ፣ ከእግዚአብሔር ክብር፣ ከእግዚአብሔር ህልውና ተለየ። አሁን ያ የኃጢአት ዲኤንኤ ገና ስንወለድ አብሮን የሚመጣ ነው። አንዱ አለመታዘዝ ምክንያት ኃጢአት ወደ ሰው ልጆች ሁሉ ገባ ይላል። በአንዱ በአዳም ኃጢአት በአዳም ወገብ ሆነን እኛ ሁላችን ኃጢአትን ሰርተናል። ያ ኦሪጂናል ማንነታችን፣ ኦሪጂናል ሰው ሲወለድ ገና ሲወለድ ከእናቱ ማህፀን ሲወለድ በኃጢአተኛ ማንነት ነው የሚወለደው። ለዛ ኃጢአት ማስተሰሪያ ይሆን ዘንድ አያችሁ፣ እግዚአብሔር ኃጢአተኛን ሰው በቀን 3 ስለሰገደ በቀን 5 ስለሰገደ ጥሩ ሰው ስለሆነ በቃ ይቅር ብያለሁ ማለት አይችልም። ምክንያቱም እግዚአብሔር ጻድቅ አምላክ ነው። ያ ኃጢአት ደሞዙ ሞት ነው። እኛ ሁላችን የተገባን ሞት ነው። በቃ እግዚአብሔር ሰውን ሁሉ ማጥፋት ነው በቃ ያለበት ማለት ነው። ምክንያቱም ማንነቱ እግዚአብሔር ጻድቅ ነው። በቃ ይቅር ብያለሁ ማለት አይችልም። ደም ሳይፈስ ደግሞ ስርየት ኃጢአት ሁሉ በደም ይነጻል ይላል መጽሐፍ ቅዱስ የእግዚአብሔር ቃል። በብሉይ ኪዳን የነበረው ስርዓት ሰዎች ኃጢአትን ሲሰሩ ወደ ሊቀ ካህኑ በግ፣ ጊደር፣ ፍየል ይዘው ይመጣሉ። ማለት ያላቸውን ነገር ኃጢአታቸውን ለማስተሰረይ ይዘው ይመጣሉ። ያ ግን ፍጹም የሆነ ቅድስናን ሊያስገኝ አልቻለም። እስቲል ሰዎች በኃጢአት ክስ ይመላለሳሉ። እስቲል ያ ህጉ ሰዎችን ፍጹም ሊያደርግ አልቻለም። ያ ግን የነገር ጥላ ነበረ፣ ሊመጣ ላለው ነገር ማሳያ ነበረ። እግዚአብሔር እንዴት አድርጎ ያንን ሰው እንደሚበጀው፣ እንዴት አድርጎ እንደሚታደገው የሚያሳይ ነበረ። ትንቢታዊ ሜሴጅ ነበረ፣ ጥላ ነበረ። ያ ፍጹም የሆነ ደህንነትን ሊያመጣ አልቻለም። አሁን ግን ለዛ ኃጢአት የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ኢየሱስ ክርስቶስ መጣ። ስለ ሰው ልጆች መከራ ተቀበለ፣ ተተፋበት፣ ተንገላታ። እግዚአብሔር የሁላችንንም ኃጢአት በእሱ ላይ አኖረ። እኛ ሁላችን ከምንሞት የዓለም ሁሉ ህዝብ ከሚሞት አንዱ ስለ ሁሉ ሞተ ይላል። እርሱ ስለ እኛ ሊሞት መጣ። እሱ መከራችንን ተቀበለ፣ በመስቀል ላይ ተሰቀለ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተነሳ። አሁን ለኛ ኃጢአት ሆኖ የሚቆጠርልን እግዚአብሔር የሚፈርድብን ኃጢአት ቢኖር እግዚአብሔር በላከው በልጁ ባናምን ነው ፍርድ ማለት ነው። በእርሱ የሚያምን አይፈረድበትም ይላል። በእርሱ በማያምንስ እግዚአብሔር በላከው በልጁ የማያምንስ የሚፈረድበት ኃጢአት ያ ነው ይላል። አነብላችኋለሁ። የዮሐንስ ወንጌል መጽሐፍ ምዕራፍ 16 ቁጥር 9 እንደዚህ ይላል። መንፈስ ቅዱስ በመጣ ጊዜ ስለ መንፈስ ቅዱስ እየተናገረ ነው ጌታ ኢየሱስና 9 ላይ ቁጥር 9 ላይ ስለ ኃጢአት የሚልና በእኔ ስለማያምኑ ነው ይላል። በእኔ ስለማያምኑ ነው። መጀመሪያው ያ ኦሪጂናል ያውን ለምሳሌ እኔ ከእናቴ ስወለድ እናቴና አባቴ የሚያወሩትን ቋንቋ ያንን ካልቸር ይዤ ተገኘው። ባይ ኔቸር ተካፍያለሁ። ባይ ኔቸር ነው የኃጢአተኝነት ሜንታ እንትን ያለን ባይ ኔቸር ነው። በቃ ሆነን ተገኘ ነው። እና ሐዋርያው ጳውሎስ አነብራችኋለሁ። ሮሜ መጽሐፍ ምዕራፍ 7 ላይ እንደዚህ ይላል። ሮሜ መጽሐፍ ምዕራፍ 7 ቁጥር 19 ላይ የማልወደውን ክፉን ነገር አደርጋለሁ፣ ዳሩ ግን የምወደውን በጎውን ነገር አላደርገውም። የማልወደውን የማደርግ ከሆነ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ ይላል። የምወደውን ጥሩን መልካሙን ነገር አደርጋለሁ ስል ክፉን ያስደርገኛል። በእግዚአብሔር ሕግ በውስጤ ደስ ይለኛል። ግን ያንን አደርጋለሁ ስል ክፉ ደግሞ ያስደርገኛል። በዛ ደግሞ ትጸጸታላችሁ። ማለት መልካም ማድረግ ስትፈልጉ ክፉ ታደርጋላችሁ። ያንን የሚያደርገው አሁን በእናንተ ውስጥ ስልጣን ያለው ምንድነው? ኃጢአት ነው። በእኔ ውስጥ ያለ ኃጢአት ነው ይላል። ለዛ ኃጢአት ነው መፍትሄ እንዲሆን እግዚአብሔር ልጁ ኢየሱስ ክርስቶስን ላከልን። ፍጹም የሆነ ፍጹም አምላክ ፍጹም ሰው ሆኖ እንደ አምላክ አምላክ የሆነ እንደ ሰው ደግሞ ከኃጢአት በቀር እንደኛ የተፈተነ
መካከለኛ በእግዚአብሔርና በሰው መካከል ገብቶ ከአብ ጋር ያስታረቀን ጌታ ኢየሱስ ክርስቶስ ነው። አሁን በሱ ባናምን እኛ ሁላችን እስካሁን ድረስ በኃጢአታችን አለን። ይኖራምን። ለዚህ ነው በኢየሱስ ክርስቶስ ማመን ያለብን። ለዚህ ነው እግዚአብሔር በላከው በልጁ ማመን ያለብን። እርሱን ባንቀበል፣ እርሱን ባናምን ይቅር የማይባል የምንፈረድበት ኃጢአት አለብን ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ያለውን ላንብብላችሁ። ምዕራፍ 3 ቁጥር 16 እንደዚህ ይላል። በጌታ ስም አነባለሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። በእርሱ የሚያምን ሁሉ በኢየሱስ ክርስቶስ የሚያምን ሁሉ እንዳይፈረድበት እንዲሁ ላከው፣ ወደ ዓለም ላከው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። አሁን ፍርዱ በክርስቶስ ኢየሱስ ባለማመን ነው። ኃጢአቱ በክርስቶስ ኢየሱስ ክርስቶስ ተመልሶ የሚመጣው ራሱ በእርሱ በማያምኑት ላይ ሊፈርድ ነው የሚመጣው። እግዚአብሔርን በማይከተሉና በእርሱ በማያምኑ ላይ ሊፈርድ ነው የሚመጣው። ይሄ ነው ኃጢአት። ለዚህ ነው በክርስቶስ ኢየሱስ ማመን ያለብን። እርሱ ስለ እኛ ኃጢአት ነው በመስቀል ላይ የሞተው፣ ስለ ራሱ አይደለም። አንዱ ስለ ሁሉ ሞተ ይላል። አንዱ ስለ ሁሉ ሞተ ይላል። ክብር ለእግዚአብሔር ይሁን ለዘላለም። እና በእርሱ ባናምን እስካሁን ድረስ እኛ በኃጢአታችን አለን። እንደዚሁም የቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 3 ላይ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ ታየ ይላል። ከሙታን ከተነሳ በኋላ አይ ዊትነስ የሆኑ ኢየሱስ ክርስቶስን ከሙታን ከተነሳ በኋላ አብረውት የበሉ የጠጡ ስለ ክርስቶስ ኢየሱስ ሞትና ትንሣኤ መስክረዋል። ለምንድነው ማመን ያለብን? አሁን እኛ በኃጢአታችን ምክንያት እንዳይፈረድብን። ለዛ ኃጢአት ደግሞ እግዚአብሔር አብ አንድያ ልጁን ኢየሱስ ክርስቶስን ልኮልናል። በእርሱ ባናምን ፍርዱ ያ ነው። አብ በላከው በልጁ ባናምን የሚጠበቅብን አሁን የሚፈረድብን አሁን ያለብን ኃጢአት ያ ነው። ያ ፍጹም ደም፣ የእሱ ደም ፍጹም ደም ነው፣ ንጹህ ደም ነው፣ ኃጢአት የለበትም እሱ። ያንን ደም ያንን መስዋዕቱን ደግሞ አብ ተቀበለው። አሜን። ሰማይ ተቀበለው፣ እኛን ሰማይ ተቀበለን። እግዚአብሔር ታረቀን። አሁን ኃጢአታቸውን ደግሜ አላስበውም አለ። እግዚአብሔር ምሕረትን አደረገልን። ክብር ለኢየሱስ ክርስቶስ ይሁን እና ተባረኩ። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። በኢየሱስ ክርስቶስ በማመን ወደ ዘላለም ሕይወት እንድትመጡ ጥሪ እናቀርብላችኋለን።